የፎሬክስ ማርኬት እንደ ጦር ሜዳ ነው። በዚህ ቦታ የሚያሸንፉት ጥቂቶች ብቻ ናቸው። በየዓመቱ በሚሊዮኖች የሚቆጠሩ ትሬደሮችን የሚስብ ቦታ ነው። ሆኖም ስታቲስቲክስ አስከፊ እውነታን ያሳየናል። 95% የሚሆኑት ይወድቃሉ። ማርኬቱ ለሱ ያልተሰሩለትን አይነት ሰዎች የሚያስወጣበት የራሱ መንገድ ያለው እስኪመስል ድረስ ብዙ ሰዎች ፌል ያደርጋሉ። ግን ብዙዎች ለምን ፌል እንደሚያደርጉና የተወሰኑት እንዴት እንደሚሳካላቸው ለመረዳት ወደ ኋላ መለስ ብለን የማርኬቱን ስር መሰረት ከጀርባ ያለው ሳይኮሎጂ እና የነዚህን የሚባሉ ስኬታማ ትሬደሮች ጆርኒ ማወቅ ግድ ይላል። ታሪኩም የሚጀምረው እንዲህ። ከሁለተኛው የዓለም ጦርነት በኋላ ዓለም የገንዘብ ልውውጥ ለማድረግ እና ኢኮኖሚዋን መልሶ ለመገንባት የተረጋጋ ሲስተም ያስፈልጋታል። ከዚያም ነው በመላው ዓለም ላይ የሚገኙ ዋና ዋና ባንኮችን ለማገናኘት የፎሬክስ ማርኬት የተፈጠረው። ለበርካታ ዓመታት ይህ ፎሬክስ ማርኬት ለከፍተኛ የባንክ ባለስልጣናት፣ ለትላልቅ ኮርፖሬሽኖችና ለመንግስት ተቋማት ብቻ የተወሰነ ነበር። ሪቴል ትሬደሮችን ወይም እኛ ምንም አይነት አክሰስ ነው። ይህ በ1990ዎች ውስጥ ተለወጠ። አዲስ ቴክኖሎጂ የፎሬክስ ማርኬትን ለህዝብ ሲያመጣ ማንኛውም ኢንተርኔት ኮኔክሽን ያለው ሰው ትሬድ እንዲያደርግ ተፈቀደ። ይህ ትልቅ እድል ይመስል ነበር፣ ግን ለብዙዎች it was just an illusion። እንደነገርኳችሁ 95% የሚሆኑት አዳዲስ ትሬደሮች ይወድቃሉ። ይህ ቁጥር ለረጅም ዓመታት የማይለወጥ ሆኖ ቆይቷል። ብዙዎች ወደ ትሬዲንግ ኢንዱስትሪ ሲገቡ በፍጥነት ገንዘብ ለመስራት አስበው ነው የሚገቡት። ከዚያም ግን ራሳቸውን ተከታታይ የሆነ ለውሶች መሃል ያገኙት። ከዛ በቃ ይሄ ትሬዲንግ ኢንዱስትሪ ለኔ አይደለም በሚል እሳቤ ራሳቸውን ከትሬድ ያገላሉ። ከዚያም ነው የፎሬክስ ማርኬት ዳይሬክሽንን ከማወቅ ባለፈ ፊርን፣ ግሪድን እና ኢሞሽኖችን መቆጣጠር እንደሆነ ይገነዘባሉ። ነገር ግን ከዚያ በኋላ ደግሞ በትክክል የሚያገኙት 5% የሚሆኑት አሉ። ሚስጥራቸው ምንድን ነው? የዚህ ማይንድሴት ምሳሌ ከሆኑት መካከል አንዱ ሪቻርድ ዴኒስ የሚባል በ1980ዎች የነበረ ትሬደር ነበር። ዴኒስ ማንኛውም ሰው ራሱን ካሰለጠነ ፎሬክስ ትሬዲንግን መማር እንደሚችል ያምን ነው። ይህንንም እሳቤው በተርትል ትሬደርስ ኤክስፔሪመንት ምንም የማያውቁ ትሬደሮችን አምጥቶ አስተምሮ ብዙዎችን ስኬታማ አድርጎ አሳይቶ፣ ግን ዴኒስን ከሌሎቹ የተለየ ያደረገው የራሱ የሆነ አፕሮች ነበር። ከትሬዶቹ መካከል 95% የሚሆኑት ሎስ ነበሩ። አዎ 95%። ነገር ግን 5% ዊን ትሬዶቹ እጅግ በጣም ትልቅ ነበሩ። እዚህ ጋር ከዴኒስ የምንማረው ትሬድ ውስጥ ስኬት የሚገኘው ሎሶችን በማስወገድ ሳይሆን እንደ ሎንግ ረን ፕሮፊታብል የሚያደርግ ስትራቴጂ ላይ ስቲክ አድርጎ በመቆየትና የማይቀየሩ ሎሶችን ያለ ኢሞሽናል አፕስ ኤንድ ዳውንስ በመቋቋም። ስለዚህ ወደ ፎሬክስ ትሬዲንግ ስትመጡ ከቁጥሮችና ፓተርኖች ባለፈ መመልከት የሚገባችሁ ነገር ቢኖር ለዘመናት የቆዩ የትሬድ ስትራቴጂዎችና ጊዜ የማይሽራቸው የሰው ልጅ ሳይኮሎጂዎችን። ማርኬቱ አሁንም ድረስ ጨካኝ ነው። ወደ እሱ የሚገቡትን ሁሉ ይፈትናል። ነገር ግን ታሪኩን ለመረዳት ኢሞሽናቸውን ለመቆጣጠር እና እንደ ዴኒስ ስትራቴጂያቸውን እስከ ጥግ መከተል ለሚችሉ ሰዎች ወደፊት የሚጓዙበት መንገድ አለ። እውነታው ግን ይህ ነው። ከኔ ጋር የትሬዲንግ ጉዟችሁን ማድረግ የምትፈልጉ ከሆነ በፔኑና በስትራግሉ ለመገኘት ፈቃደኞች መሆን አለባችሁ። ይህ በአንድ ሌሊት የሚሆን ነገር አይደለም። ይህን ስል ላስፈራራችሁ እየሞከርኩ አይደለም፣ ግን ከትሬድ በስተጀርባ ያለውን እውነታ በመናገር ላዘጋጃችሁ እየሞከርኩ። እዚህ ጋር ማወቅ የሚገባችሁ አስፈላጊ ፓርት ኢትስ ፖሲብል። እኔ ማድረግ ከቻልኩ እናንተም ማድረግ ትችላላችሁ። እኔ እዚህ ያለሁት ደግሞ ወደ 5% ውስጥ እንድትገቡ ለመርዳት፣ በማርኬት ውስጥ በትክክል ልትጠቀሙባቸው የምትችሉትን ስትራቴጂዎች እንዲሁም ወደ 5% ለመድረስ የሚያስፈልጋችሁን የሳይኮሎጂ እና የሪስክ ማኔጅመንት አፕሮች ላስተምራችሁ። ፐርፌክት መሆን አይደለም ፖይንቱ፣ ነገር ግን ዝግጁ መሆን። ራስን መግዛትና ተስፋ ለመቁረጥ አለባችሁ። ጥያቄ፣ ወደ 5% ለመቀላቀል ዝግጁ ናችሁ?